ሰላም ያራዳ ልጆች በሚያስገርም ሁኔታ የሚገራርም ሳምንት ነው አሳልፈን የመጣ ነው ሚላና በሚገርም ሁኔታ እንዴት አየው ያለፈውን ሳምንት የሚያስገርም ጨዋታ አይተናል ያሬዱ ብዙም እናወራበት ርዕስም ተሰጥቶናል ደስ የሚለው ያልተጠበቁ ጨዋታዎች ያልተጠበቁ ውጤቶች ተመልክተና ቻምፒየንስ ሊግ ቀድሞ መጨረስ ተጀምሯል ዙሩን ቀድሞ መጨረስ ሁለተኛ ዙር አያስፈልግም ገብቷል ሊጉ ላይ ምንድነው ነው እየሆነ ያለው በጣም የሚያስገርም ነገር ነው ብዙ ቲሞች ቀድመን እንጨርሰው እያሉ ነው ቲሙ እንትኑ ዙሩን በአንደኛ ዙር ላይ ነው እያለቀ ያለው የሚኬል አርቴታውን አርሰናል እንዴት ነው እንደዚህ ነው ቆይ ቢግ ያው ቻምፒየንስ ሊጉ አውሬውን ክለብ ነው ገና መግቢያው ላይ ማስፈራሪያ ያሰጡ ይመስለኛል የአርሰናሎች ምሳሌ ልብ የምትሆነውን ቴሪ ዳንኤል ሆነሪ ነው ይዘገቡት ደጋፊዎቹ ያው እንግዲህ እሱ ነው እዛ ሄዶ በርናቦም ላይ ሄዶ እዚህ ምንም ችግር የሌለበት ተጫዋች እሱ ነበር ከሪያል ማድሪድ ጋር አሁን ዴክላን ራይስ ምንድነው ሮቤርቶ ካርሎስ መልሶታል የመጀመሪያው ጨዋታችን ነው ማለት ነው እንግዲህ እንዳሰው በጣም መዳስ ያለበት ነገር ይመስለኛል ትክክል ሪያል ማድሪድ ካርሰናል በብዙ ትንቅንቅ ደጋፊዎች የፈሩት የአርሰናል ደጋፊዎች የፈሩት ጨዋታ በጣም ተጫዋቾች የፈሩት ጨዋታ እኛ የፈራነው ጨዋታ አጨራርሱ ግን ለሚኬል አርቴታ ቀላል ነበር ሚኬል አርቴታ ጋር ብቻ ነው ይሄ ነገር ያለ አሳው የነበር ይመስለኛል ይሄ ጎል ሜቢሱ ጋር ካለ እንጂ የማድሪድ ደጋፊ የአርሰናል ደጋፊ የሚጠብቀው አይደለም ይሄ በቪዲዮ ላይ ማለት ነው ሚላ በዚህ አጋጣሚ በቪዲዮ ላይ አርሰናሎች ክርስቲያኖ ሮናልዶን ሆኖ ነው የገቡት ሜዳ ውስጥ ብዬ ተናግሬ ነበር ማለት ነውና ሰው የመሰለው ከብቃት ነው ማለት እንዴ ሜሲ አትልም ምናምን የሚል አለ የሜሲ ደጋፊ ማለት እኔ ክርስቲያኖ ሮናልዶ ነው አርሰናሎች ሆኖ የገቡበት ያልኩበት ዋነኛ ምክንያት ምን መሰለ ያሰቡትን አድርገው ነው የወጡት አሁን ሮናልዶ የሚታወቀው እንዴት ነው ፕራክቲስ ይሰራል ፕራክቲስ ፐርፌክት ያደርጋቸዋል ብሎ የሚናገር ሰው ነው በሄደበት ሁሉ አይደለና ፕራክቲስን ይሰራል አሁን የራይስም ጎል ልምምድ እንደነበረው የሚታወቅ ነው እንደውም አንድ ጥናት ምንድነው ቀድሞ ፈርስት ሃፍ ላይ ብዙ ጊዜ እዛች ቦታ ላይ ለመውደቅ ሲሞክሩ ነበር የአርሰናል ተጫዋቾች ማለት ነው ልምድ እንደነበረች የቆመ ኳስ አሰልጣኛቸውንም ካሜራ ደጋግሞ ሲያሳያቸው ነበር የቆመ ኳስም መጠቀም እንዳለበት አርሰናልም ከጨዋታው በፊት ሲነገር ነበር አርሰናሎችም 33% የቆመ ኳስ እንደሚጠቀሙ መረጃዎች እየወጡ ሲናገሩ ነበር ያንንም ደግሞ ጨዋታው ማለት ላይ የቆመ ኳስ ግድ ኮርና የማዘን ምት እንዳልሆነ አርሰናሎች አሳይቷል በተግባር ማለት ነው ይሄንንም ዴክላን ራይስ ቅጣት ምቶች ይመታል ለመጀመሪያ ጊዜ ነው ሲያገባ ሲያስቆጥ ለመጀመሪያ ጊዜ ነው በዲክላን ራይስ ህይወት ትልቁ ሚገርም ኬሪየሩ እሱ ነው ኬሪየሩ አሁን እሱ ነው የሚሆን በሪያል ማድሪድ ሁለት ቅጣት ምት አውትሳይድ ዘ ቦክስ ሁለት ቅጣት ምት የውም ሪያል ማድሪድ ጋር በቲቦ ኮርቷ የሚያስገርም ምሽት አሳልፏል በህይወቱ ሊረሳው የማይችለው ለሱ በተል ለደጋፊዎች መቼም የሚረሱት አይደለም ለሱ ግን በህይወቱ ሊረሳው የማይችለው ኢቭን እኮ ኮንፈረንስ ሊግ ዋንጫ በልቷል ከሱ ሙቭመንቱ ላይ ይሄ ይበልጣል ብሎ ተናግሯል እሱ አይገናኝም ምንም ዋንጫ አይደለም ግን ማድሪድ ነው ኮርቷ ነው በአርሰናል ሜዳ ነው እንግዲህ እነዚህ አርሰናል ተጫዋቾች የሚያስገርም ምን መሰለ ያደርግ እነዚህ አርሰናል ተጫዋቾች 11ዱ ማድሪድን አግኝተውት አያውቁም ገጥሞት አያውቁም በህይወታቸው የለም በአርሰናል ማሊያ ገጥሞት አያውቁም እና እንደገና ይፈራሉ ወይም ደግሞ ሳይኮ ያደርባቸዋል ሲባል አንፊልድን የመሰለ ድባብን ያው አርሰናል ደጋፊዎቹ በደም ሞቅ አድርገውት ነው የገቡት ሞቅ እንዳረጉትም የሚገባቸውን ውጤት ይዘው ነው የሄዱት እንደውም ጁዲ ቢሊንጋም ከጨዋታው በኋላ እኮ ተርፈናል እንደውም እንጂ ከዚህ በላይ ጎል ሊቆጠርብን ይገባ ነበር ግን እኛ ተርፈናል ራሱ ያዳናትም ጎል የሆነች ኳስ አድኗል ከመስመር ላይ በጣም አስገራሚ ጨዋታ ነው የተመለከተው 5 ጎል ሊገባ ይችላል ነበር እንዳልኩም ያዳኑት ኳስ ግን ማድሪድ በርናባው ላይ ጥብቁኝ ይያለ ተካምር ምን ይመስላል የሆነ ታምራት የሚፈጠር ይመስላል ካርሎ አንቸሎቲ ቫስኬዝ ቤሊንጋም ሚባፔ ሮድሪ ቪኒሲየስ ጁኒየር ሙሉ 11 እኔ እንደዚህ ማድሪድ በልበ ሙሉነት ሲያወሩ አልሰማሁም በሚገርም ሁኔታ ጠብቁን እያሉ ማድሪድ የታምር የሚሰራ ክለብ ነው የሚታወቀው የሆነ ሰዓት ማድሪድ 1% 2% ተሰጥቶት ከሲቲ ጋር አሸንፎ ቀልብሶ ወጣ 1% መጠቀም ከቻለ 1% ተጠቅሞ በወብታ ህግ መሰረት 1% ነበር የተሰጠው ማድሪድ ያልፋል የሚለው እዚህ ጋር ግን ቢያንስ 5% የሚያክላል ለማለፍ ወብታ ያሰጠው ከሆነ በዛም ምን መራ ከሆነ ግን አርሰናል ይሄን ጨዋታ ከተቀለበሰበት የሚቀለበስበት ምክንያት እንገር አርሰናል ይሄን ጨዋታ አሁን ብዙ ደጋፊዎች እያሉ ነበር አርሰናል ከዚህ በኋላ በርናባው ጋር ሲሄድ ሙሉ ተጫዋቾችን ዘግቶ አስጠብቆ ውጤቱ መጣ አለበት ይያሉ
ማድሪድን ዘግተህ አስጠብቀህ እወጣለሁ ብለህ ካሰብክ አይዶንት የምታልፍ አይመስለኝ። አርሰናል የሚያልፍ አይመስለኝ በዚህ መንገድ። ምክንያቱም ሻርፕ የሆኑ አጥቂዎች አሉት፣ በፍጥነት በጥራት ዲስታንስ መሾት የሚችሉ ኪሊያን ምባፔ፣ ሮድሪጎ፣ ቪኒሲየስ ጁኒየር፣ ቫልቬርዴ በደንብ ያስከፍተዋል። የሚገርም ዲስታንስ መሾት ይችላል። ዘግተህ አስጠጋግተህ ብትጫወት ራሱ በዲስታንስ ያገቡ እና ሚኬል አርቴታ ብልጥ ከሆነ ይህን ጨዋታ ለማለፍ ካሰበ እዛኛው ጋር ይህን ጨዋታ ረስተው ከሜንታሊቲ ወጥተው ለማሸነፍ ወይም አቻ ለመውጣት እዛ ጋር መጫወት አለባቸው ብዬ አስባለሁ። ደጋፊው ጋር እየሰሙት ያለው ነገር፣ ሚዲያዎች ጋር እየሰሙት ያለው ነገር እሱ አይደል። ምንም ነገር አያስፈልገውም። አርሰናል ሲከላከል ፐርፌክት ነው ማለት ነው። ሁላችንም ሲከላከል ጎበዝ ቲም ነው እና ማድሪድን ተከላክሎ አንድ ጎል ብቻ ተቆጥሮበት ቢያንስ ቢጨርሰው በርናባው ጋር እና ቢያረጋግጥልን ጥሩ ነው። ሊጫወት ባይሄድ ሊያገባ ባይሄድ እያሉ ያሉ ደጋፊዎች አረረረ እና ቪኒሲየስ ጁኒየር እኮ የሚፈራውን ተከላካይ ካገኘ እንደ ጃይንት ነው የሚሆንብህ። አትችለውም። በቃ በግራ በቀኝ ነው የሚያስጨንቅ። ግን ከዛ ይልቅ ሜንታሊቲን አሳድገ የበለጠ ቅድም እንዳልከው ለማሸነፍ ይሄንን ውጤት ረስተህ ለማሸነፍ መግባት ከዛ ውጭ ግን ተከላካይ ነጥቤን አስጠብቄ የለም። አንድ ጎል ባገባ ቁጥር አርሰናል ለማድሪድ ቅዠት እየሆነ ነው የሚሄደው። ያ ነገር ያንን ነው አስበህ መግባት። አንድ ጎል እዛ ማስቆጠር አለብን። ባገባህ ቁጥር ማድሪድ እዚህ ጋር መከራ ውስጥ እየገባ ነው የሚመጣው። ስለዚህ ያንን እድል እየፈጠርክ ነው መሄድ ያለብህ ማለት ነው። ልክ ነህ እንጂ ከዛ ውጪ ዘግቼ ጮታለሁ ምናምን እከላከላለሁ አይሆንም። እንግዲህ እኔ መሰለ ጨዋታ አይተናል። የማይገመት ማንም ያላሰበው ጨዋታ 1-0 ልትገምት ትችላለህ። 2-0 ትገምታለህ። 3-0 በጣም ማድሪድ ሳያገባ ምንም በክሊን ሺት። ይሄ የማይታመን ነገር። አርሰናል ደጋፊዎች በእድሜ ዘመናቸው በእኛ እድሜ ያሉትም ከኛ በላይ ያሉት ራሱ በእድሜ ዘመናቸው አይተው ታውቁም። በክሊን ሺት ሪያል ማድሪድን 3-0 ማሸነፍ የሚደገም ነገር አይደለም። በጣም እንግዲህ እነ ቡካዮ ሳካ ስንት አመት ሆኗቸው አሉ ዛክር የሚጫወት ከጀመሩ ከልጅነታቸው ጀምሮ እስካሁን ማድሪድን አግኝተው ታውቁም። ይሄን ታምናለህ? እንደ አዲስ ነው የተዋወቁት። ማድሪድን በዝና ነው የሚሰሙት። በቻምፒየንስ ሊግ ታሪኩ ነው የሚያውቁት እንጂ ቻምፒየንስ ሊግ ተገጣጥመው ያውቁ ደርሶ ያውቁ። ቡካዮ ሳካ ከጨዋታው በፊት የተናገረውን ጋዜጠኞች የጠየቁትን ጥያቄ ነው የመለሰውን ሰምተሃል? አንተ ከቪኒሲየስ ጁኒየር እና ከቤሊንጋም የምትማረው ትምህርት አለ ወይ? ማግኘት የምትፈልገው እውቀት አለ ወይ? ከጨዋታው በፊት ከጨዋታው በፊት ነው። እነሱ ለሱ ቤሊንጋም እና ቪኒሲየስ ጁኒየር ከሱ በላይ እንደሆኑ አይነት ንግግር ነው የሚናገረው ጋዜጠኛው። ከነሱ አንሳለሁ ብዬ አላስብም ማለት ሳካ። ከነሱ አንሳለሁ የሚል እሳቤ የለም አሁን ጭንቅላቴ ላይ። የማንስበት ምክንያት ምንም የለኝም። ላንተስ ጥያቄ ላንተ ልጠይቅ። በተመልካቾች ፊት ትንሽ የሚቀረው ይመስለኛል። የሚያንስ ይመስላል። ትንሽ ይቀረዋል። ሳካ በጣም ብስል እየበሰለ ከዛሬ ነገ በጣም እየሄደ ያለ ተጫዋች ነው። ሁለቱም ለኔም ልክ ነህ። ከቬኒ ምናልባት ትንሽ ሊያንስ ይችላል። ከቤሊንግሃም ግን ያወዳደረው ከማን ነው? ከቪኒሲየስ ጁኒየር እና ከኪሊያን ምባፔ ጋር ሰውዬው ትንሽ ያንሳል አይደል? ትንሽ የሚቀረው ይመስለኛል። ትንሽ ይቀረዋል። ከቤሊንግሃም ያልከ ይመስለኝ። አይ ቤሊንጋምን ከምባፔና ከቪኒሲየስ ጁኒየር ጋር ያወዳደረው ሳይኮ አሪፍ ነው እንደዛ ማለት ነው። ሊያነቃቁ ጋዜጠኛ እኮ በጣም ከባድ ነውና ለሱም በጣም ሜንታሊቲውም አሪፍ ነው። ሲጠርም ነበረ ጨዋታውም ላይ አሪፍ ናቸው። እስቲ እንግዲህ የመልሱን ጨዋታ በጉጉት የምንጠብቀው ይሆናል ብዬ አስባለሁ። በርናባው ምንም ነገር ይፈጠራል። በሩን እንግዲህ ሜዳውን ዘግቶ ወቀጣ ሊኖር ይችላል። እንደሚያደርጉ ማን እንደሚወቅጣና አቅም ካርሎ አንቸሎቲ ምን ታምረኛ አሰልጣኝ ነው። ያይተ ከሆነ የሆነ ሰዓት ማንቸስተር ሲቲ እየመራቸው ሮድሪን አስገብተው 2 ጎል አግብተው ያሳልፋቸው እዚህ ያለ ጨዋታ ከሪም ቤንዜማ በኤክስትራ ታይም ፔናልቲ አግብቶ ከግራ ወደ ቀኝ ካደረገው ማስቲካውን ችግር ነው አንቸሎቲ ካርሊቶ አይደለም በ90 ደቂቃ በ10 ደቂቃ ምን እንደይፈጥራታ ታምር የሚሰራ አሰልጣኝ ነው። ኤግዛክትሊ አዛ ታይም ነው 1% የተባለ ነበር። 99% ሲቲ አልፏል፣ 1% ማድሪድ የተባለ ነበር። ያው እንግዲህ ታምር ተመልክተናል። ኳሶች እንደዚህ ናቸው። ቻምፒዮንስ ሊግ ደግሞ ብዙ ታምሮችን እያሳየን ነው። አንድ ክለብ ደግሞ እጅግ በጣም ቻምፒዮንስ ሊግ ላይ ለኔ እየገነነብኝ ከቀን ወደ ቀን እያስገረመኝ እየሄደ ያለ ክለብ አለ። ያልተጠበቀ ማለት ነው። እንደዚህ አይነቱን እና ትውልድ የሚባላቸው ተጫዋቾች አሁን እየበዙ ነው። እግር ኳስን እንድንወዳቸው ኢኔስታ ተመልሶ የመጣ እስኪመስለን ድረስ ፔድሪ የተባለ ተጫዋች የመላውን የእግር ኳስ ልብ እየሰረቀ ያለ የማድሪድ ደጋፊ ሳይቀር እያጨበጨበለት የሚገኝ አስገራሚ ላሚን ያማል ታዳጊዎች አይመስሉ። እኔ ይኸውልህ ሚላን ያው ስለ ባርሴሎና ሳወራ አሁን ላይ በጣም ስሜቴ እያደረጉኝ ነው ያሉት። ለምን እንደሆነ ሁሉ አይገባኝም ነው የሚል። እንዴት እኔ ያው ከዶርትመንት ጋር ስመለከታቸው ቢሊየንትና ያሚን ያማል የሚሰራው ስራ ማለት ነው
ሮናልዲኖ ጎቹ ኳስ ላይ ይቀብጣል ነው የሚባለው አይደል? በቃ እሱን ነው ስንመለከት የነበረው። ኳሷ ራሷ ትቀብጣለች። አሁን እንዴት ነው ልብሱን አሳመረው የሚባል ተጫዋች ኳሷ ራሷ ነው ያማል ጋር ስትደርስ የምትቀብጠው ሚላ እንዴት ነው እንደዚህ ነው? ምን አይነት ስጥ ነው? እንዴት አድርገህ በዚህ እድሜ አንተ የዓመቱ መጀመሪያ ላይ እኮ ባርሳ እኮ በፋይናንሻል ፌር ፕሌይ መከራውን ሲበላ ሜዳውን ግማሽ እስከ መሸጥ ስሙን እስከ ማከራየት ስታዲየሙን መከራውን ሲያበላው አሁን ይኸውልህ ፕራይም የሆነላቸውን ራፊናን ለሳውዲ በቃ ካልወሰዳችሁ ግብግቡ ሲገቡ የነበሩ ክለብ እኮ ነው ባርሴሎና እኮ። ሁሉም ቲሞች ደግሞ መግዛት አልፈለጉም ነበር። የሚገርም የዛን ጊዜ ራፊናን እያየ ነው ለባላንዶር እኮ ነው እየታጫለ የባላንዶር ሲዝኑን እያሳለፈ ነው ራፊና። ምንድነው አንስ ፌሊክ እንደዚህ ይመቸው ባርሳ በዛ ላይ ተርሚኔተር የሆነ አጥቂ ያላቸው አረ ማይደክም ከፊት ላይ ደግሞ አለ ባላንሱን ይሰራዋል። ራፊኒያ በዚህ ያለ ብቻ ባርሴሎና ይመቸው ባልዴ ይመቻቸው ይገባዋል። እንደ አጋጣሚም ሆኖ ግን ያሬዶ በሱ ረድፍ ያሉት ቀለል ያሉ ናቸው። በእነ አርሰናል ረድፍ ቢሆን በእነ ሪያል ማድሪድ ረድፍ ቢሆን ግሩፑ በዛ በኩል የሞት ምድብ ያኔ ባርሳን ለየው ነበር። ባርሳ ነው የሚለው ይታወቃል። እኔ አሁን ባርሳ ከማን ጋር ጓጓ በለኝ ከማን ጓጓ። አሁን ኢንተር እንግዲህ በባየር ሙኒክ ሜዳ ሄዶ ጸጥለጥ አድርጎ አሳስቆ አልፏል። እኛ አውርተናል ቀድመንም በሱ ምንድበት ልክ ነው። ባርሳ ገርት መጥቶ ይበቃናል። ሄድለት አሁን እዛ ጋር ባየር ሙኒክ በሰላም ይተኛል ብዬ አልጠብቅም ኢንተር ጋር ሄዶ። ነገር ግን ኢንተር ባየር ሙኒክን በሰጥለጥ ካለፈ ለባርሴሎና የመጀመሪያው በጣም ትልቁ ቻሌንጅ ጨዋታ የሚመስለኝ ኢንተር ነው። ኢንተር ከባርሴሎና ከባዱ ጨዋታ ያኔ ባርሴሎና በማንኛውም በሚዘጋበት ቲም መዝጋት በሚችል ቲም ለምሳሌ እንደና አርሰናል መዝጋት ከፈለገ መዝጋት የሚችል ቲም አርሰናል እንደ አትሌቲኮ ማድሪድ እንደ ኢንተር ሚላን አይነት ቲም ጋር ጎል አግብቶ መውጣት ይችላል የሚለውን የምናይበት ጨዋታ አይመስለኝም። ምን እንዳየው ታውቃለህ? የገረመኝ ነገር የሲሞኒ ቡድን ማግባት ከፈለገ አትይዘው 88ኛው ደቂቃ 89ኛ አካባቢ አገባ ባየር ሙኒክ። ፍጥነቱ የማግባት አንድ አግብቶ እኮ ላውታሮ ያንን የመሰለ ጎል አግብቶ ተረጋግቷል እኮ ኢንተር። ልክ ባየር ሙኒክ ግን ሙለር አቻ የምታደርጓን ጎል እንዳስቆጠረ ጎል ያስፈልጋቸዋል ኢንተሮች። ወዲያው ጎል ማግባት ከፈለገ አትይዘውም አንተ። ጎል ማግባት ኢንተር ጎል አስቆጥራለሁ ብሎ ካሰበ አንተ ጋር ችግር የለበትም። እኔ የሚያስገርመኝ ፓርት እሱ ነው። ሾልኮ ይገባባል፣ ኳሱን ይሰጣል፣ ችግር የለበትም። ልክ ነህ ግን እውነት ነው እንዳልከው እሱ ነው። በብዛት ካገባ በኋላ ይረጋጋል። ምክንያቱም በተከላካዮቹ የሚተማመን ይመስለኛል በብዛት ሳይው ኳሱን ተጫወት ችግር የለውም። ልክ ሲያገባ ግን ይቀይራል። በምን ነው ማለት እንዴት እንደሚደርሱ ጎል በሶስታች ነው መሰለኝ ወደ ጎል እኮ የደረሱት አገቡ አለቀው ለላንድ። አሁን በኢንተር ሜዳ ደግሞ እስቲ ምን እንመለከተው? አሁን ይሄን ጨዋታ በኢንተር ሜዳ ጨዋታው ይቀለበሳል ታስባለህ? ኢንተር ከባየር ሙኒክ ማን የሚያልፍ ይመስላል? የሚያልፈውን መገመት ይከብደኛል። ኢንተር ያልፋል ብያለሁ መጀመሪያ ምን ነገር ብላል እኔም ብያለሁ። ግን ሌላ የዋንጫ ጨዋታ እንመለከታለን። ባየር ሙኒክ ይተኛል ብዬ አልጠብቅም። ሃሪኬን በጣም ያሳዝን ነው የሚሆነው። ኦሊሴም ሃሪኬን ግን ለፍቷል በጣም። ኦሊሴ ሲሰጣቸው የነበረው እኮ አሲስት አልተጠቀምበትም እንጂ ሃሪኬን ዛን ጊዜ ሳተ እንጂ ያንኳሳተው የሚገርም ኳስ ኦሊሴ እኮ ለራሱ እኮ ማግባት የሚችለው ነው ሳይንገበገብ የሰጠው ሲለፉ ነበር። እስቲ እሱን ኳስ እናየው ይሆን? ገምቱ ቤተሰቦች እናንተ ማሳብ አስተያየታችሁን ኮሜንት ላይ እየሰጣችሁ። በዚህ በኩል ደግሞ ሌላ የፕሪሚየር ሊጉን ከባዱን ክለብ አፈራርሶት ያለፈውን እስኪ ወደዛኛው ግሩፕ ገባን ደግሞ እነሞት ምድብ ጋር እነሞት አይፈሬ እነሞት ምድብ ኧረ በለው ምንድነው ዱዌ ዴዝሪ ዱዌ ማርቲኔዝ እኮ የመቱ ምርጥ በረኛ አንጠራርቶ አቀረው እዛው ምንድነው ነገሩ? ዴዝሪ ዱዌ ጋር ማውራት ያለበት ሰዓት ያሬድ ብዙ ተንታኞችም ስለሱ እያወሩ እየጠገቡ አይደለም። አሁን ሊያስተውለው እንኳን ዴዝሪ ዱዌ ፍራንስ በቃ ዴዝሪ ዱዌ እንትን ሆኖበት እኮ ነው አሊሰን ቤከር ሆኖበት ነው እንጂ እኮ ከሊቨርፑል ጋርም እኮ ሲቀጠቀጥ ነበር እኮ አራይተነው አላ ይጠመዝዟል ኳሱን አንተ ተቀይሮ በገባበት በዛች ሰዓት እንዴት ሲያንግላታቸው እንደ በርነ ቫን ዳይክ እና ዴዝሪ ዱዌ ያገባው ጎል ከ19 ዓመት ልጅ የምትጠብቀው አይደለም። አንግል አመታቱስ በዛ ላይ በረኛው የዓለማችን ምርጡ በረኛ የዓለም ዋንጫን የበላ ማርቲኔል ማጥብቀው እኮ ነው
ማርቲኔዝ ላይ እንደዚህ አይነት ጎል ይገባል ብለህ በፍጹም አትገምተውም ነው። ከሞላ ጎደል ጨዋታውን አስቶን ቪላ ያጧል ብለን ገምተዋል። ኦፕታ እንደገመተው እኛ ቢያንስ 70% የሚሆነው ያልፋል ብለን የገመተው ነው አይደል? መጀመሪያ ግን እንደዛም ሆኖ ኡናይ ኤምሪ የሆነ ነገር ያሳያናል ብለን አስበን ነበር ያለው። ትክክል። እንደዚህ በቀላሉ ይሸነፋል ብለን አስበን ነበር። የኡናይ ኤምሪ ያጫወት አሁን ቅድምኛ ለአርሰናል የሰጋ ነው። አርሰናል እንደዛ እንዳይገባ ብለን የሰጋ ነው አገባብ ነበር የገባው ኡናይ ኤምሪ። መጀመሪያውም የልጆቹ ሜንታሊቲ ገሎ ነው የገባው። ጨዋታው ላይ ከተመለከትኩ ኳሷን አልፈልግሽም አይነት ካውንተር አታክ ሄደው ነው ያገቡባቸው። ግን ኳሷን አልፈልጋትም አይነት ነገር ወደ እኔ እንዳትመጣ መሀል ሜዳ ላይ ኳሷን በፍጹም ሊነኳት አልፈለጉም። የአስቶን ቪላ ተጫዋቾች ማለት ሜዳቸው ላይ ነው ያሰቡት። ይሄማ ሞት ከፍተለት ከፒኤስጂ ጋር እየተጫወትክ እንደዛ ፕረስ የሚያደርግ ቡድን ላይ ኳስ ለቀ መጫወት መሞት ነው ብዬ ነው ማሰብ። ኳስን እኮ ግን መንካት አልቻሉም። አይተውሩ አላ መቃወር ካልተቻለ ሶስት ኳስ ከተነካኩ በኋላ የአስቶን ቪላ ጨዋታዎች ልብ ብለህ ከተመለከትከው ይበላሻል። ግን ኳሱ ይመለሳል ወደ ራሳቸው ሜዳ ይበላሻል ኳሱ በቃ። እንደውም ከፍተውላቸው ፒኤስጂዎች እነ ቪቲኒያ ጋር እንደውም ትክክለኛ ፐርፎርማንስ አልተመለከትኩም እኔ እሱ ጨዋታ ላይ ከፍተውላቸው ነበር። ፉልባኮቹ ናቸው አሪፍ። ዶዬ ቋሚ ነው። እነ ባርኮላ ቤንች ሆኖ ነው የጀመሩት። እነ ካራቫስኬሊያና በዚህ በኩል እነ ዴምቤሌ ሲይዙት ነው እንጂ ኳሱ የሚያስፈራው በመሀል በኩል ከዚህ በፊት በነበረው መሀል ላይ ኳስ ይጄ በመሀል ጋር አልነበረም ሲጮት ክንፍ ነው። ኔቬዝ በኩል ክፍት ነበር። መሀል ላይ ግን አስቶን ቪላ ተጫዋቾች ኳስ ይዘው ወደፊት ሲጠጉ ይበላሻል ኳሱ። መሄድ አይፈልጉም። ብቻውን ራሽፎርድ ብቻውን ያለው ራሽፎርድ ጋር ሲደርሱ ለ4 ለ5 ነው የሚያገኙት። ምንም ያደርገው ግን ፕሬሲንጋቸው ማድነቅ ተገቢ አይደለም። ፒኤስጂ የሚያደርጉን ፕሬስ ፒኤስጂ ጤነኞች እንዴት ነው ኳስ እንደ ፍም ሰዓት ይላሉ እንዴ ስንት ሲሉ ፖዚሽን መያዝ አልቻሉም። ሰዓት እንደያዙ ሰዎቹ እንዲህ ብለው አቀባብለዋቸው ኳስን ሰጠው ወደ ራሳቸው ነው የሚመለሱት አስቶን ቪላዎች። እና ኡናይ ኤምሪ ከመጀመሪያው ጨዋታውን ገድሎታ ይገባ በዚህ ስታት ሰርቷል። የሚታችበት ነገር ነው። ትክክል። በሜዳውም ያለ ሜዳውም ቢሆን በሜዳውን ቀለብሷልን ብሎ አስበው ነበር ይመስለኛል። ግን ያለ ሜዳውም ቢሆን ትንሽ ኢነርጂ ማሳየት ነበረበት። ትንሽ ፕረስ ማድረግ ነበረበት። ትንሽ ለማጥቃት ሞከር። ለማሸነፍ መጫወት አለበት። አንዳንዴ ከባድ ነው። ተጫዋቾች ለማሸነፍ እንደማትጫወት ከተረዱት ሲከላከሉ ሙህ ይሆንባል። ልክ ነው። በቃ ሜንታሊቲ ጉዳይ ነው የሚሆነውና ትንሽ ፕረስ ማድረግ ነበረበት። ግን ያቅሙ ሞክሯል። እንኳን እሱ ሊቨርፑልም ፕረስ ለማድረግ እነሱን ከብዶት ነው የነበረ። ኳሱን ተቆጣጥረው ነው ያሸነፉት። የመጡበት አመጣጥም ምን ያክል ከባድ እንደሆነ የሚያሳይ ይመስለኛል። እጅግ በጣም መቆጣጠር አትችልም። ባርኮላ ወጥቶ የሚገባ ዴዝሪ ነው እንዴ! በጣም የሚያስገርም ምን አየሁ መሰለኝ የኑኑ ሜንዴዝን ጎል አይተዋል? ገድሏቸው እኮ ነው ሜንዴዝ። አንተ ሙሉ 11 ተጫዋች ኳስ እንዴት እንደዚህ ይበላል ያውቃል። እንዴት ኳስ እንደዚህ ችሎታ እንዴት ድሪብሊንጋቸው ከተከላካይ እስከ አጥቂ አንድ አይነት ናቸው። እንግዲህ ተከላካይ ነው። ወጣቶቹ ሩጦ ያልጠገቡ ሌላ ባርሴሎና ናቸው። እነዚህ ደግሞ የፈረንሳይ ባርሴሎና ምን ግራ የሚያጋቡ ሩጦ ያልጠገቡ ናቸው። ፍጥነታቸው የሚያስገርም ነው። ይሄ ቡድን ለዋንጫ ደርሶ በዚህ ባርሳ ከደረሰ ምን አይነት ጨዋታ ልንኔ እንደምንችል አስቡ። ያመቱ ምርጥ ጨዋታ ፒኤስጂ ከባርሴሎና ቢደርሱ ፒኤስጂ ከባርሴሎና እኔ እኩል አይነት ፕራይም ያላቸው ተጫዋቾች ያላቸው በዚህም ብትል የምታወጣለት ተጫዋች የለም። ዴምቤሌ ነው ያለ፣ ቫራስኬሊያ ነው ያለ፣ ዴዝሪ ዱዌ ነው ያለ፣ መሀል ላይ ኔቬዝ ነው ያለ፣ እነ ባርኮላ እና ቪቲኒያ ናቸው። ተከላካይ ሜንዴዝ ነው። ምን እንደምታወጣለት ባርሴሎናን ብትል ልክ እንደዛ ነው። ሁለቶችም ደግሞ ኳስን በፖዚሽን የሚጫወቱ ክለቦች ናቸው። በጣም የዛኔ ግን ኳስን ማን ይዟል የሚለው አጓጊ ነው። እውነት ከደረሰ እንደዛ ከሄደ አጓጊ ነው። በጣም የሚገርም ነው የምንመለከተው ጨዋታ የሚገርም ነው ብዬ ነው የማስበው። ግን አሁን ላይ የራሳችንን እስኪ በተመልካቾችም እንትን ምርጫ የራሳችንን አሁን ካየነው ስታትስ ካየነው ጨዋታ አንፃር አራቶችን እስኪ እንለያቸው። የራሳችንን አርሰናል እሺ ገባን። አርሰናል ገባ። አሁን እናስገባው። አርሰናል ገብቷል። አንድ ፒኤስጂ አርሰናል ከፒኤስጂ ማለት አይ ቲንክ እሺ። በዚህ በኩል ባርሴሎና አለ። ባርሴሎና ይሄ ነው ከባዱ። ቀጣዩ አዎ ኢንተር ጎል ጋፑም ቀላል ነው ሊቀለበስ የሚችል ነገር። አዎ አይ መቀልበስ ቻንስ አለው በእርግጥ ባየር ሙኒክ። ኢንተር ግን የሲሞኒ ቡድን ሲዘጋ ሲያጠቃም እንዳልኩ ነው የሚከብደው ይመስለኛልና አቻ ወጣው ኢንተር በዚህ በባየር ሙኒክ ያገባት አንድ ጎል የምትጠቅመው ይመስለኛል። በዛሽ ጎል የሚያልፍ ይመስለኛል። እዚህ በሜዳቸው አቻ የሚወጡ ይመስሉ። ልክ እኔም ካንተ ተለይ አልገመተውም። 0-0 የሚያልቅ ይመስለኛል ኢንተር ዘግቶ። አዎ ኳሱ በቃ ኳስ የጣሊያን ቡድኖች በነገራችን ላይ ኳስ ማበላሸት ከፈለጉ የሚችላቸው የለም። በአሪፉ ያበላሹባል።
ዲፌንስ ጋር ምርጥ ነው በተለይ። በቃ ዘጋግተውብህ አንተም እንዳትጫወት እነሱ የማይፈልጉም ያሰቧትን ይዞ መውጣት የሚችሉ ናቸው የጣሊያን ቡድኖችና ያን የሚያሳኩ ይመስለኛል። ኢንተር ካለፈ ከባርሴሎና ነው ምን አይነት ጨዋታ ላይ እንደምችል አስበው። ፒኤስጂ ከአርሰናል ነው እንዴ? ፒኤስጂ ከአርሰናል እስኪ ይለፍቶ ሪያል ማድሪድ ከባድ ነው እንበልና ነው። እሺ አራዳ 96% አለው ያልፋል ብለናስ። ፒኤስጂ ከአርሰናል ግን ምን አይሆን ጨዋታ ምን አይነት እኔ የዘንድሮ ቻምፒየንስ ሊግ የዘንድሮ ፕሪሚየር ሊግ ቶፕ 4 ዋጋ ላሊጋ የዘንድሮ ላሊጋ ምን አይነት ላሊጋ እያየን ነው? ምን አይነት ላሊጋ ሴሪዮ ኮማን ማታወቀም ነው። እንዴት ነው የሚያምረው ቻምፒየንስ ሊግ በጣም በየትኛውም ነው አሁን ዘንድሮ ነው በጣም ግራ የሚያጋባ ፕሪሚየር ሊጉ እንደውም ፕሪሚየር ሊጉ ዋንጫ የሚበለው ቡድን የተለየ ነው። ቀደም ስለተለየ እሱ አስጠላን። ቶፕ 4 ትግል ነው እንደምታየው ነው። ሂድ እስቲ ጣሊያን ሴሪያ ማን ነው ዋንጫ እንደበላ አይታወቅም። ስፔን ባርሳ ትንሽ ገፍቷል ነው እንጂ ምንም አልታወቀም። እሱ ግራ ነው። ደካማ አቋም ሳይተው ባለፋቸው አውጣል። ያው ሊጥ ይችላል አሁን አይታወቅም። ገና ነው። አጓጊ ነው። ቻምፒየንስ ሊጉን ተመልከቱ። ቻምፒየንስ ሊግ አርሰናል ከጀሌ ከማድሪድ እሱ ይገርማል። እንደ ኒድስ ያሙዝ ደግሞ ዩሮፓ ሊግ ማን ነው ኃላፊውን አልታወቀም እኮ። አንድ ቦዶ ነች እኮ ለ0 አሸንፈ ሄደች እኮ ላዚዮን። በመልስ ጨዋታ ነው የሚለይ። እሱም በመልሱ ጨዋታ ነው። እኔ ቦዶ ከዚህ እንደውም እዛም ያገባል ብዬ ነው የማስበው። ምሯቸው ነው። ጨዋታውን ተመልክቼው ነበር እንዳጋጣሚ እሱንም ቦዶ ከላዚዮን ምሯቸው ነው እንጂ ቦዶ ነው ይገባቸው ነበር ብዙ እንደው ማግባት። አትሪክ መስራት የሚችልበት ተጠብቅ ነው። እኔ ላዚዮ በሳት ይወርቃል ብዬ አላሰብኩም። በጣም ሞቷል ላዚዮ። ኢቭን ለዋንጫ ይደርሳል ብዬ አሰብኩት ክለብ ነበር ላዚዮ ላይ። ትክክል በጣም ደክሟል። እና በእያንዳንዱ ኮንፈረንስ ሊግ እንኳን ብዙም ደካማ ነው። ብቻውን የተንቀሳቀስ ያለ ቸልሲ ነው፣ ግን እሱም ደካማ አቋም ነው እያሳየ ነበር። አይተውለኳል። ትክክል። ሌላ በእያንዳንዱ ሊግ ይሄ የስኮትላንድ ክለብ በጣም ያስገርም ሬንጀርስ የተባለ ክለብ አትሌቲክ ቢልባኦ ፈርስት ሃፍ ገና በ20ዎቹ ደቂቃዎች ቀያይቶ ሙሉ ጌሙን ይዞት ወጣ። ሙሉ ጌሙን በሜዳው አድቫንቴጅ ቢኖረው ምንም አሁን ላይ የሜዳ አድቫንቴጅ በጣም ቀንሷል። ሙሉ ለሙሉ በሚባል ደረጃ ይዞት ወጣ 0። ቢልባኦ እንግዲህ በጣም የተገመተ ቡድን አሁን ቀጣይ በሙሉ ስኳድ ነው የሚገናኙት። እንደውም ቀይ እስኪያይ ድረስ ሬንጀርስ በጣም ሲጫን ሲያጠቃ ሲጮት የነበረ ቡድን ካየ በኋላ ነው ጫናውን ሰጥቶ። ነገር ግን እንደዛም ሆኖ አልሞትኩም አልተኛም አይነት ጨዋታ ነው ሲጮት የነበረ። ጨዋታውን ለመመልከት ችዬ ነበር እሱን። በማንቸስተር ዩናይትድ በኩል ደግሞ ምስጋና ይግባው አንድሬ ኦናና የማንቸስተር ደጋፊዎችን ጨጓራ ከቀን ወደ ቀን እያጠበ ነው። እንዴት እንደሆነ እኔ እንጃ። ማቲች እኮ ተናግሮታል። ቀድሞ ኢማኑኤል ማቲች እኮ ተናግሯል። ክለቡ እንደሚወድ ተናግሯል። ግን ኦናና የሚመጥን በረኛ አይደለም ለማንቸስተር ዩናይትድ። ከባድ ንግግር ነው መባል የለበትም ስታስበው። ሳይኮም ይጎዳዋል ለኦናና። ግን ተናግሮታል። ኦናና የሚመጥን በረኛ አይደለም። ነዲያን ባየንበት ኦናና ለዩናይትድ የሚመጥን በረኛ አይደለም ብሎ ገባ። እንዳለውም ያቀበላቸው ያቀበለ መጨረሻ ደቂቃ ላይ በቃ አቻ መውጣት አለበት ያለ ይመስላል። ኳሷ ልክ ስትመታ እንዲህ ነው ያቀበለው። የሚያስተቸው ነው። አሁን እንትኖቹም የማንቸስተር ዩናይትድ ተጫዋቾችም ጥሩ ስሜት ላይ ያሉ አይመስለኝ። ብሩኖ ፈርናንዴዝ 2-3 ሲማረር አይቼዋለሁ። ብዙ ተጫዋቾች በድርጊቱ ሲናደዱ ተመልክቻለሁኝ እና ያም ጥሩ አይደለም። ስለዚህ ባይንደር ድል መሰጠት አለበት ብዬ አስባለሁ። ለባይንደር ድል ቢሰጠው እኮ አሪፍ ነው። ልጁ በገባባቸው ጊዜያቶች ጥሩ ሲንቀሳቀስ ጉዳት አስተናግዶ ነው እንጂ እስኪጎዳ ድረስ ጥሩ ሲንቀሳቀስ ተመልክቻለሁኝ። እኔ ቢገባ ቢጮት አሪፍ ነገር የምንመለከትባቸው ይመስለኛል። ይቀዘቅዛል፣ ትችሱ የሚቀዘቅዝለት እንደሆነና በአዲስ ይመለሳል። ልክ ነህ እንዳልከው ትክክል፣ እንደዛ ነው። ባይንደርን ብናየው እኛም ደስ ይላል። የዓመቱ መጨረሻ ላይ ግን ማንቸስተር ዩናይትዶች ከኦናና ጋር ያላቸውን ውል የሚጨርሱ ይመስለኛል። አሰልጣኝ ሩበን አሞሪም ፍላጎት ያላቸው አይመስለኝም። ምክንያቱም አንዳንድ ክፍቶች እንደሚናገሩ ከሰማ ሚላ ወደ ሳውዲ ድምጾች አሉ ኦናናን የሚፈልጉ ክለቦች እና ማንቸስተር ዩናይትድም ያንን ፍላጎት እምቢ የሚል የሚከለክል አይመስለኝም። ፋይናንሻልም ለማስተካከል እምቢ ይላል ብዬ አልጠብቅም። እስቲ እንግዲህ ሩበን አሞሪም እንኳን ብዙ ይሸጣል ተብሎ የሚገመቱ ተጫዋቾች አሉ ካነሳ ላይ በጣም እኔ እንደው ማውንትን ነው እንደሚወደው ሲናገር የሰማሁት ብዙ ጊዜ እንጂ እነ ማይኑ እሱ አይፈልጋቸውም። ያን ያህል ነገር ናቸው ተከላካዮቹ እና ኢቭን ዳሎትን በጣም ወደ 8 ተጫዋቾች ከክለቡ ሊለቁ የተባሉ ክለቦች ጁሉድ እነዚህ ሊወጡ ይችላል። እንዲለቁ የሚፈልጉ አንቶኒ እኔ እኮ ያደረግነው ነው ወይ አሁን እኮ ሚላ ቆይ አንድ ጥያቄ ልጠይቅ እስቲ። ግራ የሆነ ነገር አለ። አንቶኒ አያክስ ቤት ፕራይም ነበር ሲሰራቸው ነበር። አብዶኛ ነው በጣም ተወዳጅ ተጫዋች። ማንቸስተር ሲገዛው ብዙ የተወራለት ተጫዋች ነው። በውድም ነው የመጣው። ሆይሉንድ
የሚገርም ጊዜ አሳልፎ አውሬ ተጫዋች ተብሎ ነው የመጣው አይደል? በታዳጊ እንደዚህ ጎል ተብሎ ደግሞ ሁለት እግር ተጫዋች ነበር የዛን ጊዜ በቀኝ በግራ ነበር የሚያገባ አይተውኩ ወደ ኋላም ተመልሰን የወጡ ከክለባውን የወጡ ግራ የሚያጋቡ ማጉዌር እኮ በቃ በብዙ ነው የተገዛው አይደል? ከሌስተር 80 ሚሊዮን ነው የተገዛ አይ ቲንክ አሁን እንደውም አሪፍ ነው ማጉዌር እንጂ በማጉዌር እኮ ያልተሰራ ሚም እኮ የለም። ኡፓ ማጉዌር ምን ያልተባለው ነገር አለ? አሁን አሪፍ ኦናናን ተመልከት። ኦናና የወጣበት ገንዘብ እንዴ አንቶኒ ራስኮ 90 የወጣበት እኮ ማንቸስተር ዩናይትዶች ምን ይመስልሃል እንደዚህ እያደረጋቸው? ክርስቲያኖ ሮናልዶ ሲወጣ የተናገረው ነገር አለ አስተውለው እኮ የዛን ጊዜ እሺ ስታፉ ጋር ችግር አለ፣ ምግብ የሚሰሩት ሼፎቹ ጋር ራሱ ችግር አለ፣ ሰዓት አጠቃቀም የትሬኒንጉ ሰዓት አጠባበቅ ጋር ራሱ ችግር አለ። ሙሉ ለሙሉ ማንቸስተር ዩናይትድ ፈርሶ መሰራት አለበት፣ ስታፉ ልክ አይደለም፣ አመራሮቹ ልክ አይደለም እና ሙሉ ለሙሉ መፍረስ አለበት። ለዛ ነው እኔ መስማማት ያልቻልኩት ብሎ ተናግሮ ነበር። ሮናልዶ ያችን ነገር ተናግሮ ከወጣ በኋላ እስካሁን ድረስ ያየነው ያለ ነገር እሱ ነው የሚመስለኝ። የገነነ ዩናይትድ አላየንም። ኢቭን የመጡ ተጫዋቾች ሲሰራላቸው ፓተርኑ አላየንም። ከፓተርናቸው ከሚሰራው ቲም ከምርጡ ቲም አምጥተው ሲያመጧቸው እዚህ ጋር ፓተርኑ አይመጣም። በቃ ሊሰራው አይችሉም። እንደዚህ ከአሰልጣኙ እንዳትል እየተቀየረ ነው። ግን አሩን ለመናገር ይከብዳል እንዳልከው የሚገርመን በማንቸስተር በቃ ቆንጆ ታዳጊ ተብሎ ግሪንውድ መጣ። ግሪንውድ በጣም የሚገርም ተብሎ ባፈዛ ደንግዝ እዛ ከፍቅረኛው ጋር በራሱ ኬዝ አባረረው። አሁን ማርሴይ ቤት እኮ በጣም ጀግና ተጫዋች ምርጥ የትኛውም የፕሪሚየር ሊግ ክለብ የሚፈልገው አይነት ተጫዋች ነው ግሪንውድ። ግንስ ልክ ነው ማንቸስተር ቤት በምን አይነት መንገድ ተጫዋቾች እንደሚሸሹ እኮ ነው። ግንስ ከማንቸስተር አሁን አንቶኒ ከማንቸስተር ሲወጣ ተመልከቶ ሪያል ቤቲስን እኮ አነቃቃቸው እኮ እንዴት እንደተነቃቋታ ዘጎት ይያሉ ይፖስት ጎት እንግዲህ እንዴ አይ በጣም ቢባልም እኮ አትፈርድም እኮ ወደ 6 መጥቷል። የሚገርም ፍርፍሩ ጫሙን እየጠረጉለት እና እስኮ ምናምን በቃ እሱን እኮ የሚገርም ክለቡ ተነቃቅቶ የሌለ በቃ የሚገርም ሆኗል። ሌሎቹንም ከማንቸስተር ቤት በውስጥ ማክቶሚኔ ነው ውስጥ ናፖሊ ቤት እኮ ከሱ ውጭ እኮ ማንም የለም እኮ መሀል ላይ እኮ ብቻውን ነው ያዘው ማንም የለም። ማንቸስተር ቤት ግን ምንድን ራሽፎርድና አስቶን ቪላ ተመልከት። ጄደን ሳንቾ ቸልሲ ጋር ደህና ነው መጀመሪያ ዓመት ላይ አሁን ነው የቀዘቀዘ ይመጣ እንደው ስለ ፍሪደም እያወራ ታጋይ እየተባለ ወገረ ነው ወጥቶ ራሱ ማንቸስተር ዩናይትድ እየተቸነ ያለው ጄደን ሳንቾ አይተው እኮ ፍሪደምን አገኘ እያለው ነበር ማርከስ ራሽፎርድ ወደ አስቶን ቪላ በሄደበት ሰዓት ላይ ብሮ ኢትስ ፍሪደም እያለው ነበር። ፍሪደምን ታገኛለህ እያለው ነበርና በማንቸስተር ዩናይትድ ደጋፊ እየተተቸ ነበር እየተሰደበ ነበር ጄደን ሳንቾና ሲወጡ ፕራይም እየሆኑ ይመጣሉ። ከማንቸስተር ዩናይትድ አሪፍ በቃ የተሟሉ እየሆኑ ነው የሚሄዱት እና ይሄ እኮ የሚያመለክተው ያረዱ ከአሰልጣኙ ብቻ ሳይሆን ማንቸስተር ቤት ችግር አለ ነው ቤቱ ጋር ችግር አለ። ማንቸስተር ቤት ውስጥ የሆነ ችግር አለ ከጀርባ እንደዛ ነው ብዬ ልናገር የምችለው እንጂ ሩበን አሞሪም ምርጥ አሰልጣኝ እንደሆነ ሩበን አሞሪም አይጠበቅበትም ሌላ ነገር ማሳየት። እንደውም እኮ አሪፍ አሁን ወደ መጨረሻ አሪፍ ነው እየመጡ ያሉት ማንቸስተሮች ቢያንስ ከተሸነፉ ቆይቷል። ሰንበትበት ብለዋል። እየተሸነፉ አይደለም አቻ ሊወጡ ይችላሉ ያሸነፋሉ እንጂ እየተሸነፉ አይደለም። እና ማንቸስተር ዩናይትድ የግድ በአውሮፓ ሊግ ተጉዞ ቻምፒየንስ ሊግ ማሳካት አለበት። የሚያገኘውን ብር ለዝውውር ይጠቅመዋል ከአውሮፓ ሊግ። ከዛ ውጭም ለሜንታሊቲያቸውና ቀጣይ ዓመት በሩበን አሞሪም መንገድ እንዲታደስ ክለቡ ከተፈለገ ቻምፒየንስ ሊግን መያዝ ይችላሉ። ባቋራጭ አይጠበቅባቸውም ወደ ላይ መሄድ አይደርሱም። ቢሄዱም ወደ ቶፕ 4 ለመሄድ አይችሉም። ከባድ ደረጃና የግዴታ ስታስቡ ያለባቸው አማራጭ ቻምፒየንስ ሊግን ማሳካት አለባቸው ብዬ አስባለሁ። እንደኔ ምርጫ የላቸውም። ስለዚህ ሩበን አሞሪምን ከርሞ በቻምፒየንስ ሊግ የምናየው ከሆነ እንዴት ነው የምታስበው? ቻምፒየንስ ሊግ ዘንድሮ ፕሪሚየር ሊግ 5 ክለቦች ይሳተፋሉ ተብሏል። ማንቸስተር ዩናይትድ ወደ አውሮፓ ሊግ ከበላ 6 ይሆናሉ። ቻምፒየንስ ሊግ ከርሞ አስበዋል 6 ክለብ ሊጨምር ሁሉ የሚችልበት አድቫንቴጅ አለ። የሚገርም ነገር ይገባዋል እኮ ግን እንዳልከው ቢጨምር የሚገባው እስኪ ሲቲ ነው ሊወድቅ የሚችል ወይ ቸልሲ ነው ሊወድቅ የሚችል መውደቅ አለባቸው ታስባል። በዚያ ቆማቸው በርንማውዝ ራሱ አርሰናል ኒውካስትል ተረጋግጧል። ኦልሞስት ታውቃለህ አይደል 5 መግባታቸው ተረጋግጧል። የማንቸስተር ዩናይትድ ደግሞ የአውሮፓ ሊግ ቢያሸንፍ 6ኛ ቡድን ይገባል። 6 እንግሊዝ ቡድን ማንም አሳትፎ የማያውቁ 6 ይገባል። እንግዲህ ተመልከት ምን አይነት እንትን ቻምፒየንስ ሊግ ነው ፕሪሚየር ሊግ እየመሰለ ነው ልናይ የምችል ተመልካቾቻችን በዚህ ሀሳባቸው አስተያየታቸው ይስጡበት። ሀሳብ ስጡበት። የሚያስገርም ይመስል በጣም ቻምፒየንስ ሊግ ከርሞ የሚገርም ነው። እንደዛም ሆኖ ደግሞ 7 የመሆን ቻንስ አለ። ምናልባት 5 ከ6 ከተባለ አይ ቲንክ አስቶን ቪላ
ወጣ ነው ከቻምፒዮንስ ሊግ እንትን ውስጥ ከአራት ውስጥ ወጣ ቢበላስ ቻምፒዮንስ ሊግ ቻምፒዮንስ ሊግ ቢበላ ሰባተኛ ቡድን እንጂ ሊግ እንደዛ ከር ሙሉ ኤፕል ቻምፒዮንስ ሊግ ሊሆን ነው ፕሪሚየር ሊግ ሊሆን ነው ቻምፒዮንስ ሊግ ስድስት ማሳተፍ ከቻልክ ዩናይትድ ካሸነፈ ማለት ነው ስድስት ማሳተፍ ከቻልክ በቻምፒዮንስ ሊግ ላይ ዶሚኔት ታደርጋለህ በጣም በየግሩፑ የፕሪሚየር ሊግ ቲም አለ በየግሩፑ በጣም የሚያስገርም ነው ግን አሁን ተጠባቂ ጨዋታ አለብን ያረደው ቀጣይ ሳምንት እሺ የሪያል ማድሪድ አለ እንዳልነው እኛ አራቶችን የገመትናቸውን አውጥተን አሁን ላይ ግን ለዋንጫ ማን ይደርሳል ብለህ ታስባለህ ባርሴሎና አንድ በዚህኛው ቡድን ኧረ በዚህኛው ቡድን በቀኝ ክንፍ በግራ ክንፍ ትንሽ ይከብዳል ግራ ክንፍ ለመወሰን አስቸጋሪ ቅድም እንዳልነው ዘው ፒኤስጂ አስኪን ተወሽ ያሬድ ባርሴሎና ከፒኤስጂ ለዋንጫ ደረሱ እሺ ማን ዋንጫውን ይበላል እስኪ እዚህ ጋር እናወራ ባርሴሎና ከፒኤስጂ ቢደርሱት ያለ ምንም ጥርጥር ነው የምነግርህ በኮንፊደንስ ተሞልቼ እነግርሃለሁ ያለ ምንም ጥርጥር ነው የምነግርህ ለኔ ባርሴሎና ያነሳዋል ዋንጫው ፋሚሊ ሰምታችሁታል ያሬድ ያለ ምንም ጥርጥር ቤተሰቦቼ ያለ ምንም ጥርጥር ለኔ ነው ማለት በእግር ኳስ ትክክ እንደዚህ እርግጠኛ መሆን አይቻልም ኦፍ ኮርስ አይቻልም ግን ከነገርከኝ በጣም ልብ የሚያመዝነው ወደ ባርሴሎና እኔ ባርሴሎና ቻምፒየንስ ሊግን ይበላል ብዬ ገምቼዋለሁ ቀድሜ ብያለሁ ግን አሁን ላይ ግን ፒኤስጂን ያየሁበት የመጣሁበት መንገድ ከባርሴሎና ጋር አንድ የሆነ ቲም የሚያስፈራ የሆነ ቲም እንዳለ ነው በቃ ለቻምፒየንስ ሊግ ዘንድሮ ምናልባት በሜንታሊቲ ካልበለጧቸው በብቃት ግን ይበልጧቸዋል ብዬ አላስብም ዋናው እኔ አሁን ለምን አልክ በለኝ ትክክል ሜዳ ውስጥ በሚያሳዩት ፐርፎርማንስ የሚገርም ፐርፎርማንስ ሁለቱም ያሳዩ ነው በባርሴሎና በኩል ግን ምን ታዘብኩ ላሚን ያማል እንኳን ሰሞኑን ሲሰራቸው የነበሩት ነገሮችን ብትመለከት ብዙ ነገሮች ይሰጧል አንሱ ፋቲ የቀጣዩ ዓመት ሜሲ የተባለ ተጫዋች ነበር የሚያስገርም ዓለምን ጉድ ያስባለ ተጫዋች ነበር ምን ያረጋል ጉዳት ልጁን አሰቃየውና መከረው እስከተተው እንጂ እድል እየተሰጠው አይደለም በባርሴሎና ቤት ውስጥ በብራይተንም እኮ አይተነዋል አንሱ ፋቲ እኮ ያቋም ወርታ አይቶበታል ያርጅ በብራይተን ቤት እኮ ምን አይተነዋል ብራይተን ቤት እኮ የመጣበት የመጀመሪያው ምክንያት እኮ በባርሴሎና ቤት ጉዳት ሲያመሰው እኮ ነው በቃ እድል መስጠት አልቻለም ለልጁ ተረዳይ እና ያቀረቡት ሙሉ ከባድ ነበር መጀመሪያ ላይ ያስፈረሙት ባርሴሎናዎች ምንም መደረግ ስለማይችል ነው እንጂ አንሱ ፋቲ እኮ ሲመጣ እኮ የትኛውም እንትን እኮ 10 ቁጥር ማሊያ እኮ በድፍረት የተሰጠው ልጅ የሚያስገርም ፐርፎርማንስ እግሩ ላይ ኳስ እንዴት እንደሚያምር ያን ሰው ለመመለስ ምን አረጋ ያምናል ታዲያ ይግባኔ ሉጣና አለ አስገቡት እድል ይሰጠው ይሄ ማለት ክለብ ውስጥ ያለን ሜንታሊቲ መልበሻ ክፍሉ እንደው መነጋገሪያ ነበር ከተመለከትክ ባርሴሎና ያለባቸው ሊጎች እንዳለ የሚጮትበት ሁሉ ቻምፒዮንስ ሊግ ላሊጋ ሁሉ ኮፓ ዴል ሬይ እንዳለ ገብተው ተረድሯል እነዚህን ሁሉ ማሳካት አለብን አንድ ዋንጫ በልተዋል አይደለ እሷ ተቀንሳ እነዚህ ሁሉ መሳካት አለባቸው ተብሎ ተቀምጧል ማለት ነው ጉዞ እና ስታያቸው ተጫዋቾቹ ጉጉታቸውን አንዱ ወጡ አንዱ እንዴት እርስ በርሳቸው እንደሚሞጋገሱ ማለት ነው አሁን ባለፈው ራፊና ረብሾ እንደውም መነጋገሪያ ነበር አይደል ልክና ጉዳት ላይ የነበረው እኮ በረኛ እኮ ነው ታው እየተጣሉት ነበር እነ ሉዋንዶስኪ እየገፉት ነበር የፍቅር ነው ግን በቃ ታው ይማረግ በቃ ወረፍ የሆነ እንትን እኛ ኃላፊነት እንወስዳለን እንደማለት ነው ሲሰርጉ ሲገፉት ነበር አይተውኳን ይሄ ደግሞ ቡድኑ ውስጥ ምን ያመጣል መሰለ መጓጓትን መሮጥን መፋለምን የርገን ክሎፕ ሊቨርፑል የነበረ በነገራችን ላይ ስራው የነበረ ብዙ ነገሮችን በእሳቸው ስር እንዲያሳኩ ያደረገበት የመጀመሪያው መንገድ አሰልጣኙ 92ም ሰዓት 95ኛውም ደቂቃ እየተመራታት ከማጨብጨብ ወደ ኋላ አይሉ ችግር የለውም ሜዳ ውስጥም ስገባ አንድ ቤተሰብ ድግስ አዘጋጅተው ተሸንፈው እንደውም አንድ መነጋገሪያ ነበር ካስታውስክ ተሸንፈው ሁሉም ቀርቶ እሳቸው ከሚስቷቸው ጋር ሄደው ሱፋቸውን ዘብ አድርገው ዳንስ ገቡ እንዴት አንድ ሰው ቢቀር ብለው ከረከሏቸው ደሞዝ ነው እንኳን አንድ ሰው ቢቀር ከዛ ሲገቡ እየሳቁ እንደዚህ አይነት አሰልጣኝ አለ ካርሎ አንቸሎቲ አሁን በዚህ ይታወቃሉ ቤታቸው እየሄዱ ምሳ መብላት የሚታወቁ አሰልጣኝ ናቸው ይሄንን አሁን ያንሲ ፍሊኩ ባርሴሎና እየሰራ ነው የሚገኝ መተባበር ገና መጥቷል መቀናጀቱና ፍቅሩ መጥቷል የሆነ ዳይሬክሽናቸው አንድ ነው አላማቸው ትክክል አላማ ደግሞ አንድ ከሆነ ፍቅሩ ይመጣል ያረዱ አላማ እኮ ሲለያይ ነው አሁን አንዳንድ ጊዜ እኮ ለምሳሌ በነ ኤምባፔ በነ ኔይማር በነ ሜሲ ዘመን ፒኤስጂ ጋር ያሉ ያኔ ወደ ቻምፒየንስ ሊግ እዚህ ድረስ ራሱ ለመድረስ የከበዳቸው ኢጎ ስላለ አላማው የተለያየ ስለሆነ አሁን እነዚህ ታዳጊዎች ግን አላማቸው
በቃ ቻምፒየንስ ሊግ መድረስና ማየት ነው። በቃ ያን ክብሩን ለማየት ነው አላማቸው ወይም ደግሞ እስከ ፋይናል ድረስ ለመድረስ ሊሆን ይችላል። ግን መስመሩ አንድ ሲሆን በአንድ አይነት መንገድ አለማ ከተጓዙ ጎል ማስቆጠር ማን ያስቆጠር እነሱ ጉዳይ የለው ብቻ ጎሉ መግባት አለበት ነው። አይተው ከሆነ ባለቀ ደቂቃ እጥፍ አድርገው የሚያቀብሉት ነገር አይተዋል። ያለቀለት ኳስ ማግባት የሚችሉትን ኳስ አሲስት ያደርጉታል። አላማው እሱ አይደለም። ጎሏ በትክክል መግባት አለባት ነው። ትክክል ኤግዛክትሊ አያው አመጣው የራሱን አያስብም የቡድኑን ነው። እነ ኤምባፔ እና ኔይማር የነበረው ጊዜ ግን እንደዚህ አይደለም። ምክንያቱም እኔ እሻላለሁ የሚለውን ነገር ለማሳየት ይሞክራል። ሜሲ በራሱ ኔይማር በራሱ ኪሊያን ኤምባፔ በራሱ እሱ እንደሚሻል ለማሳየት ይፈልጋል። ያኔ ውጤት ታጣል የለም ያ ነው የጎዳቸው የነበር ዛን ጊዜ። አሁን ግን ከነዚህ ታዳጊዎች ምን እያየ እንደሆነ ተመልከቱ። ፒኤስጂ እኮ ኤንሪኬ ቡድን ምንድነው ነው እና አሁን እስቲ አንተ ግባ ብሎ ሲያስገባው ስክትን ባርኮላ እኮ ቁጭ ብሎ አልኩ ዱዌ ነው የገባው። ዱዌ አሁን ተቀማጭ ነበረ። እስቲ ዱዌ ደግሞ ይሞክር ያረዱ ስክት ነው። ዴዚሪ ዱዌ አሁን ነው የገባ። ባርኮላ ብዙ ደቂቃ ያገኘ ይመስለኛል። አዎ ደቂቃውን ከቆጠረ ግን ከዴዚሪ ዱዌ ባርኮላ አያንስም፣ አይተናነሱም። ዴዚሪ ዱዌ አያንስም ከባርኮላ ግን ብዙ ደቂቃ ስታየው ነበር። ጣሊያን እንትን ፈረንሳይ ሊግ ላይ የሚጫወት ባርኮላ ነው እድል የሚሰጠው። ግን ለኔ ዴዚሪ ዱዌ ከእድሜው በላይ ያለ ተጫዋች ነው። በጣም የሚያስገርም ነው። አሁን የዘንድሮ ታዳጊ ግራ የሚያጋባው ነገርም ይላል ቀድሞ እየበሰሉ ይሁን እንዴት አሁን ማን ነው ያማልን እንደዚህ ያስባል ብለህ በዚህ እድሜው የምትጠብቀው እና ይግባኔ ወጥቼ ይሄ እኮ በጣም ቀናነት እኮ በዚህ እድሜ እንዴ የለም እኮ እንደዚህ አይ ምን በቃ አንተ በዚህ እድሜያቸው ሰው የሚታየው ራሴን አጉንብሼ ትምህርት ትቀራለህ የሚባል ልጅ እኮ ዛሬ ካገባ አስፈቅጄ ትምህርት ትቀራለህ አንስ ፍሊክ የሚለው ተማሪ ያስበዋል። ዛሬ ጎል የምታስገባ ከሆነ ለአንድ ሳምንት አስፈቅድልሃለሁ እጂ የሱ እኮ ይለያል ያረብ ነው። ስለሱ እኮ ማውራት ራሱ ይከብዳል። በ17 በ18 ዓመታቸው ሮላንዶ እና ሜሲን የሚያውቃቸው አልነበረም ያን ያህል። ምናልባት ሜሲ የገነነ ነበር። ሮላንዶ ግን በ17 በ18 ዓመቱ ስፖርቲንግ ለዝበን ነው የገነነበት ዓመት አይደለም፣ ጎል ያገባበት ዓመት አይደለም። እነዚህ ግን አጀማመራቸው ይለያል። እየተማሩ ነው ትምህርት ላማሲያ። አዎ የላማሲያ ነው የላማሲያ ጥረት ነው። ላማሲያን አለማድነቅ አይቻልም። ምንም ኮከብ ማውጣት የማይደክመው የማይሰለቸው የማይታክተው ነው። ግራም ያጋባን። አንድ ጥያቄ ግን አለኝ ያሬድ። እሺ ለኔ ባርሴሎና ገና አልተፈተነም ባይ። ፒኤስጂ እንደተፈተነው በሊቨርፑል በአስቶን ቪላ እንደተፈተነው ባርሴሎና ግን በጠንካራ ቲም አልተፈተነም እስካሁን ቻምፒየንስ ሊግ ላይ ገና ይቀርዋል። እንደዛ ለማለት ይቀራል። አሁን ኢንተር ሚላን የሚያልፍ ከሆነ ተፈትኖ አልፏል፣ ፈተናውን ጨርሷል። ይሄ ለዋንጫ ስለሚገባው ነው እዚህ ድረስ የደረሰ። ግን የደረሱትን ክለቦች ብታያቸው ከፒኤስጂ አንፃር ከአርሰናል አንፃር የሚደርሳቸውን ቲሞች ብታያቸው እኩል አይደለም። እና ባርሴሎና ማሳየት ካለበት ኦልሬዲ የዶርትመንድ ጨዋታ አልቋል። ኢንተር ካለፈ ያኔ የምናየው ይመስለኛል። በጣም የምንጠብቀው ጌም ይሆናል ብዬ አስባለሁ። ቆንጆ ጨዋታዎች ነው እየተመለከትን ያለ ነው። የሚገርም ለቀጣይ ሳምንት ቆንጆ እንትን ቀጠሮ ተያይዘው ነው የሄዱት ኳሶቹ። እኛንም አጓግተውናል፣ እንመለከታለን። እንግዲህ እኛ ቻምፒዮንስ ሊግ ማለት 10 ጌም ቢኖር 10 የዋንጫ ጨዋታ እንደመመልከት ነው ብለን ተናግረናል። ከዚህ በፊት ማየት ነው እንግዲህ ዘንድሮ ለደጋፊዎች ቻምፒዮንስ ሊግ የሚያስደስት ይመስለኛል። እንዴ የሚታየው እኮ ማች አይደለም እኮ እያንዳንዱ እኮ የዋንጫ ጨዋታ ነው ያረዱ። ለኛ እኮ በቃ ተደስተህ የምታየው ነው። ትክክል። በተለይ ደጋፊ ላልሆነ ክለብ እዛው ክለቡ ለሌለበት ሰው እየተዝናና ነው። በቃ እያንዳንዱ ጨዋታ ለዋንጫ ሊያልፈው አይፈልግም። አስተውለው እኮ ነው። ትክክል። እና የሚገርም ማች ነው። ወደፊትም ደግሞ ስንሄድ እየበለጠ እያማረ ነው የሚሄድማችሁ። የሚያምር ነገር አሳልፈናል በዚህኛው ሳምንት። ቀጣይ ሳምንትም ይደገማል ይሄ ነገር። ትክክል። ከዚህ ውስጥ ግን አንዱ ቀልብሶ ያልፋል ቢባል ማን ይመስላል ቀልብሶ የሚያልፍ ይሄን ውጤት? አስቶን ቪላ ሊያልፍ ይችላል። ሜቢ ባየር ሙኒክ ካለፈ እድል የሚኖረው እሱ ነው ይመስለኝ። ጎሉ ጠባብ ስለሆነ እሱ ይመስለኛል። ማድሪድ ዘውጪ ሁለተኛ ብትሰጠኝ ሜቢ ማድሪድ ልል እችላለሁ። አርሰናልን ብዬ ሳይሆን ያው ማድሪድን ኳሊቲ ማን የሚረሳው ያለ አይመስለኝም። ወደድንም ጠላንም ኳስ ስለሆነ ሜቢ ማለት ነው። ብትጠይቀኝ ማን ቀልብሶ ያልፋል የሚያልፍ አይመስለኝም። ግን ካለፈ ሊያልፍ የሚችሉ ክለቦች አንደኛው ባየር ሙኒክ ነው። ሁለተኛው ሜቢ ታምር ካየን ምክንያቱም ባርሴሎና 3-0 አሸንፎ እንደዚህ ቀልብሶታል ሊቨርፑል። አልተገመተም። አንፊልድ ጋር ይሄም በነ ሜሲ ዘመን በነ ሱዋሬዝ ዘመን ሜሲና ሱዋሬዝን ይዘ አለመቀልበስ ከባድ ነው። ያኔ እኮ አይገናኙም የሚያደርጉ አስተውሎ ከሆነ ከሊቨርፑል እኮ ባርሴሎና እጅጉን የተሻለ ክለብ ነው የዛን ጊዜ አይደል እንዴ? እጅጉን የተሻለ ክለብ ነው የዛን ጊዜ።
ግን አልሆነም። ምን መሰለህ ሜዳ ጋር ሲመጣ አልሆነም። ባርሴሎና የፈለገ ደረጃ ቢሞት እንኳን ብለህ ብታስበው ነው ብለህ ሞተ ብለህ አስብ። የለም እንኳን ብለህ ብታስብ ያኔ ሜዳ ውስጥ እኮ ሊዮኔል ሜሲ የሚባል ተጫዋች አለ። ማይክሮ ሰከንድ የሚፈልግ ሰው እኮ ነው። የሆነ ነገር ሊፈራረግብህ ሰከንዶች ያን ሰውዬ እንዴት ታቆማለህ? ምንም ሳያገባ በአራት ጎል አግብቶ መውጣት ማለት ይሄ ኳስ ነው። በቃ አየው ኳስ ነው። አሁንም ምናልባት ምንድን ይፈጠር የሚለውን ማንም አርሰናል ሊያሸንፍ ይችላል ወይ አቻ ሊወጣ ይችላል፣ ሊገመት ይችላል። 3-0 ያሸንፋል ብሎ ግን ይገምታል ብዬ ሰው አልጠብቅም። ያኔ አሁን ግን ተደርጓል። ያ ኳስ ነው። ሜቢ ደግሞ ደርሶ መልስ ላይ ምን ልንመለከት እንደምንችል አናውቅ። ልክ እዚህ እንዳየ ነው ያልተገመተ ነገር ዛብ ላይ እንችላለን። ኳስ ነው እንግዲህ የሪያል ማድሪድ ተጫዋቾች እየጎረሩ ነው። አርሰናል ለዚህ ተዘጋጅቶ ይመጣል ብለን እናስባለን። ቆንጆ ነገር እንመለከታለን። ያሬዶ አንድ የሚያስቅ ነገር ልንገር። እዚህ ሳምንት የሰማሁት ማቲች ኒማኒዮ ማቲች የአስሩንም ተጫዋቾች ማሊያ ተቀብሎ የአንድሬ ኦናናን ማሊያ አልፈልግም ብሏል። በፎቶ አይተው ከሆነ ልጁ ነው ፎቶ ጋር ያለ የአስሩንም ማሊያዎች አስቀምጦታል። የአንድሬ ኦናና ማሊያ የለም። አዎ ከኦናና ጋር ማለት በጣም ያስገርም በጣም አንዳንዴ ክለብህን ስትወደው ማለት ነው ክለብህን አይመጥንም ብለህ የምታስበውን ተጫዋች እንደ ግል ጥላቻ ነው የምትጠለው። እና ማቲችም የበለጠ ደግሞ እንዲጠለው ያደረገ የኦናና ንግግርም ነው ብዬ ነው የማስበው። የኦናና ንግግር ትንሽ ገነነና እያስበላህ እያስተቸህ እየተናገርክ እንደገና ደግሞ አንተ ተናጋሪ ስትሆን ትንሽ መመለስ የለም እንዳልከውማ መመለስ። ጃክሰን አሁን እንደዚህ ይታች ነበር በእንተና ማን ነበር የመሃል ተጫዋች ቸልሲ ድሮ ኢሴ በኢሴ ይታች ነበር። ቸልሲ ሊመጥን አይችልም ኒኮላስ ጃክሰን እና ኦሲሚኒ እስከሚገቡ ድረስ እሱ መሰለፍ የለበትም ወይ መግባት አለባቸው እያለ ይታቸው ነበር። ትክክል። ኒኮላስ ጃክሰን ግን ምንም አላለም፣ ዝም ነበር ያለ መጀመሪያ። ከዛ ሁለተኛው ሰዓት ላይ አፍን ዝጋ ባሰበት። ኢሴ በየሳምንቱ ነው የሚታቸው። ኒኮላስ ጃክሰን ቸልሲ መሰለፍ የለበትም እያለ ይታቸዋል። አፍን ዝጋ አለው። አፍን ዝጋ ሲለው ኢሴ ምን አለ? ጎላ ግባና አፌን አዘጋኛሉ። በመልሱ እንደገጣሚ ሆኖ ጎላ ገባ በቀጣይ ጨዋታ ጃክሰን እና እንዲህ እያለ ነበር አስተውለውና መተቸቱ ጥሩ ነው ለክለቡ ስለሚወድ ነው እና ክለቡ ስለሚያስብ ማቲች ማንቸስተርን ስለሚወድ ነው እንደዛ ያደረገ እንጂ ማንቸስተርን ስለሚጠላ አይደለም። ሮላንዶ ስታፉን የተቸው ማንቸስተርን ስለሚወድ ነው። ዝም ብሎ መውጣት ይችላል። ግን የሮላንዶ ያን ቃል መናገሩ ስታፉ እንዲፈተሽ አድርጎታል። በትንሹም ቢሆን እንዲበታተን አድርጎታል። ብዙ ነገር ለውጥ ይኖራል እንዴ በደንብ እና ኒማኒዮ ማቲች በኔ እይታ ልክ ያደረገ ይመስለኛል። ተሳሳተ ብዬ አላስብም። አዎ በማቲች ማንም የፈረደም የለም መፍረድም ይቻል አይመስለኝም። ከዛ ይልቅ የራስህን ነገር አስተካክለ መቅረብ ነው እንጂ ያለብህ አፍን እያወራ ስለሆራ የምትፈጥረው ነገር የለም። ስራህን ነው ሰው የሚመለከተው። ስለዚህ በስራህ ነው ማሳመን ያለብህ። ስራው ደግሞ ይኸው 2-1 ሊያልቅ የነበረውን ጨዋታ 2 እኩል አገባዶታል ማለት ነው። የሚያልቅ ነው እንግዲህ ተመልካቾቻችን። በቀጣይ ሳምንትም ባበዱ የቻምፒየንስ ሊግ ጌሞች እንመለስላችኋለን ከናንተ ጋር ማለት ነው። እንግዲህ ባለፈው ላይቭ እንገባለን ብለን አልገባንም። በዚህኛው ሳምንት ከተሳካልን እንገባለን። ያረዱ እንገባለን። እስቲ እንገባላችኋል። እንግዲህ ማድሪድ ከአርሰናል፣ ፒኤስጂ ከአስቶን ቪላ፣ ባየር ሙኒክ ከኢንተር ሚላን፣ ባርሴሎና ከዶርትመንት ያበዱ ጌሞች አሉ። እንመለከታለን። አንዴ ባርሴሎና ማንቸስተር ኦሎምፒክ ሊዮን ባርሴሎና አልኩልህ። ባርሴሎና ተወዷል። ለምንድን ነው ያሬዱ? ባርሳ በጣም ሰሞኑን ቀልብ ሰጥቼው ነው እየተመለከትኩት። ባርሳ ሆነ አይደለም ይወጣ ነው እያደረክ። አዎ ባርሳን እየተመለከትኩት ነው ሰሞኑን። የአራዳ ልጅ ነች መቻል ያደረገ ነው። አንድ ተጫዋች ጥቀስልና እንደዚህ ጌም ፕሮግራም ባርሴሎና ፔድሪ በጣም በቃ እኔ ተመቸኝ። አሁን የሰሞኑን ጭቅጭቅ አይተሃል? የሰሞኑ ፖል ስኮልስ ከኬቪን ደብሩይኔ ጭቅጭቅ ተመልክተሃል? ሁለቱም የሚገርሙ ተጫዋቾች ናቸው። ዘመን ነው እንደዚህ ያደረጋቸው ብዬ ነው ማስበው። የተለያየ ዘመን ጋር መሆናቸው አዎ የተለያየ ዘመን ነው። ሁለቱም የሚገርሙ ተጫዋቾች ነው። ግን እሱ እኮ ብዙ የሚያጭቃጭቅ ነገር አለው። ከፖል ስኮል ውጭም እኮ ጀራርድ አለ፣ ፍራንክ ላምፓርድ እኮ አለ። አዎ ፍራንክ ላምፓርድ እና ስቲቨን ጀራርድ አሉ። አዎ አሁን እኔ ፖል ስኮልን አላየሁትም በእድሜ ብዙ አላየሁትም የሱን ጨዋታ። ፍራንክ ላምፓርድን ግን ሙሉ አይቼዋለሁ፣ ጀራርድንም አይቼዋለሁ። እና እነሱን ኬቨን ዲብሬን ጋር ማወዳደር ልክ ነው። ሁለቶች ብቃት አላቸው፣ ግን ለመወሰን ከባድ። ለኔ አሁን ኬቨን ዲብሬን ከላምፓርድ ይበልጣል ብትለኝ መልስ ያጣል። ጀራርድ ከላምፓርድ ይበልጣል፣ ከጀራርድ ከዲብሬን ይበልጣል ብትለኝ ይከብዳል ይመስለኛል። ለአንተስ? ለኔም እንደዛው ነው። እነዚህም ተጫዋቾች በየራሳቸው ጊዜ በጣም የሚያስገርም ጊዜ ያሳለፉ ናቸው። እኔ ፖል ስኮልስን ይሆን ተመልክቻለሁ መመልከት ይያሉ። ፖል ስኮልስን የተመለከትኩበት እንትን አለ። የሚያስገርም ተጫዋች ነው። በጣም የሚያስገርም ተጫዋች ነው። ምንም ጥያቄ የለውም።
ዴብሬንም በራሱ የሚያስገርም ተጫዋች ነው። እኔ በጣም ግን እኔ ለምን ውድድር ውስጥ እኔ በጣም ያናድደኝ ነገር ምን አለ መሰለህ ያራዳልች ለምን ውድድር ውስጥ ትከቱታላችሁ? በቃ አትክተት ውድድር ውስጥ። እኔው ሜሲና ሮናልዶ ጨጓሬ ነው የሚላጠው ነው። ምን ሜሲ ይበልጣል፣ ሮናልዶ ይበልጣል። ከሁለቱም ይጠቅመን ይዘሜር በቃ አይተ ያስደስቶኛል። አሁን ለምሳሌ ኢኔስታ ተመልሶልናል እያልን አይደለ? ፔድሪን እያየን በቃ የሚያስገርም ተጫዋች እየተመለከትክ ነው። ኢኔስታ ሰርቶት ሄደው ነገር ኳስ እንድትወድ አድርጓል ነው። ኳስ እየተሰጠን ነው። አለቀ በቃ። ለምን በዛ ዚዳን ተመልሷል እየተባለ ነው በቤሊንግሃም። እንግዲህ ያዝልኝ በቃ በሚያስገርም ሁኔታ በቃ ቆንጆን ይዘን ሄድ። ልክ ነህ። ማወዳደር እንዳልከው አይጠበቅብን። በቃ ኮምፔር ለምን ታደርጋለህ? በቃ ይሄ ተጫዋች አሪፍ ነው፣ ይሄ ተጫዋች አሪፍ ነው። የሚያናድድ ነገር ነው እንዳልከው ኮምፔር ማድረግ። ሁሌ በሜሲና ሮናልዶ ጉዳይ ደጋፊ እኮ መጨቃጨቅ የለበትም። ያው እንደዚህ የተጨቃጨቀው እነሱ ኳስ ሊያቆም እኮ ትክክል ሳያጣጥሙት፣ የሮናልዶ ደጋፊ የሜሲን ጨዋታ ሳያጣጥሙት ሳይወዱት፣ የሜሲ ደጋፊ የሮናልዶ እየጠሉት ስለሚገቡ ሳያጣጥሙት እየወጡ ነው ያሉና አስቡ። ፉትቦል ላይ ክርስቲያኖ ሮናልዶና ሜሲን ካጣን ከባድ እስከሚነሱልን ድረስ እንደነሱ አይነት ተጫዋች ከባድ በጣም ብዙ ተስፋ አለ በታዳጊዎች ግን እንደነሱ የአንድ ዓመት ስታተስ ነው ይነሱ። አይ በእነ ሜሲና ሮናልዶ መሆን ከባድ እነሱን እኮ ገና የተኳቸው የተባሉ እኮ ኤምባፔና ሃላንድ ነው የነበሩ ትንሽ የ3 ዓመት የ4 ዓመት ኮንቲኒዩስ የሆነ ስታተስ ያሳዩ እነ ሳካ ራሱ ጥሩ ስታተስ ነው በቃ ማለት አልወረዱም። በጣም እየቀጠሉ የሄዱ ተጫዋች ናቸው እና ማን ሊያሳይ እንደሚችል መገመት አይቻልም። በእኛ እድሜ እንግዲህ ምን ይሆናል ወደፊት ማየት ነው። ቆንጆ ጊዜ እያየን ነው። እግር ኳስ እንደዚህ ሲሆን ደስ ይላል። እግር ኳስን መገመት እንጂ ማወቅ አይቻልም። ያራዳ ልጆች የሚያስገርም ጊዜ ነው እያሳለፍን ያለ ነው። ይመቻችሁ። እንግዲህ ቀጣይ ሳምንት እንገናኛለን። ቻው